አንድም ጨዋታ በሀገራቸው ላይ ሳይጫወቱ ወደ ዓለም ዋንጫ አልፈው ከዛም የመጀመሪያ ጨዋታቸው ቀናት ሲቀረው ፊፋ ማሊያቸውን ውድቅ አደረገው። ዛሬ ማውራችሁ ስለ ሃይቲ ብሔራዊ ቡድን ነው። ላስት ታይም ሃይቲ ለዓለም ዋንጫ የተሳተፈችው እንደ አውሮፓውያን አቆጣጠር በ1974 ነበር። እናም በጊዜው ለመጨረሻ ጊዜ የተጫወቱት ከጣሊያን ጋር ነበር። በጊዜው ጣሊያን በእግር ኳስ ታሪክ የምንጊዜው ምርጡ በረኛ የነበረው ዲኖዞፍ ነበር ግብ ጠባቂያቸው። እናም ለ1142 ደቂቃዎች ለሀገሩ ሲጫወት አንድም ጎል አልተቆጠረበትም ነበር። ነገር ግን በዛ ጨዋታ ኢማኑኤል ሳላን ኳሱን ተቀብሎ ሮጦ ግብ አስቆጠረ። ለተወሰኑ ደቂቃዎች ሃይቲ ሙሉ ዓለም ቆም ብሎ አቴንሽን ሲሰጣት አድርጎ ነበር። እናም ዛሬ ምሽት ከ52 ዓመታት በኋላ ሃይቲዎች ወደ ዓለም ዋንጫ ተመልሰዋል። ነገር ግን ይህ ጨዋታ ቀናት ሲቀረው ፊፋ የብሔራዊ ቡድን ማሊያ ውድቅ አድርጎ ካልተቀየረ እንደማይጫወቱ አሳወቃቸው። አንድ ዓለም ዋንጫ ላይ የምትሳተፈው አገር እንግዲህ ማሊያዋ ታግዷል። ፊፋ ማሊያሽን በዚህ አጭር ጊዜ ውስጥ ቀይረሽ አቅርቢ፣ ያለበለዚያ መጫወታችን በዚህ ማሊያ ብሏል። ይህም ሀገር እንግዲህ ሃይቲ ነች። እናም ያው ፊፋ ይህንን ማሊያ ሪጀክት ያደረገበት ምክንያት ፖለቲካል ምክንያት አለው ማለት ለሃይቲዎች ጀስት ዲዛይን አልነበረም። ኢት ዋዝ ሪማይንደር ሀገራቸው እጅ ባልሰጡ ሰዎች የተገነባች መሆኑ ማሳያ ነበር። እናም ሜቢ የመጀመሪያ ጨዋታቸው ቦስተን ላይ ማድረጋቸው ለየት የሚያደርገው ለዚሁ። ምክንያቱም ሃይቲዎች ሀገራቸው ላይ ባለው ፖለቲካ ምክንያት አንድም ጨዋታ በሀገራቸው ላይ ሲያደርጉ ነው እዚህ ዓለም ዋንጫ ላይ ደረሱት። እናም አሁን በብዛት ሃይቲዎች ይኖርባታል በምትባለው ቦስተን የመጀመሪያ ጨዋታቸውን ማድረጋቸው ለየት ያደርገዋል። ዛሬ ምሽት ተጫዋቾቹ ከፖርቲዩ ፕሪንስ ቢርቁም በማጣሪያ ጨዋታዎች ያላገኙትን የደጋፊ ዝማሬና ባንዲራ ለትንሽ ሰዓታትም ቢሆን ቦስተን ሁለተኛ ቤታቸው እንደሆነች እንዲሰማቸው ያደርጋቸው ይሆናል። ይህ በዚህ ሁሉ ልፋት የደረሰው የአዲሱ የሃይቲ ትውልድ በዚህ ዓለም ዋንጫ ምን ያሳየን ይሆን? ዛሬ ማታ ምላሱን የምናገኝ ይሆናል። ዚስ ኢዝ ሎፍቲ ፉትቦል ዳያሪስ። ፎሎ ማድረግ እንዳትረሱ። ሲ ዩ ጋይስ ኔክስት ታይም።